ሁለተኛ ክለቤ ፓላስ በመጀመሪያ ክለቤ አርሲዬ ተለጠፈ ማለት እንዳልቃጠል ማለት በቃ በስትክክል በሁሉም መስፈርት የሚበልጠኝ ቡድን ነው የለጠፈኝ። በቻንስ ክሬሽን ቡድን እኮ አንደኛ ነው ከእንግሊዝ ፕሪሚየር ሊግ ቡድኖች በቻንስ ክሬሽን አንደኛ። ዘ ግሬት ዎል ኦፍ ቻይናን ሲገጥመው አንድ ሾት ኦን ታርጌት እሱም ራያ ስላልደበረው የመለሰው። ራያ ቢደብረው ኖሮ አገባ ነበር። ተገረፍኩኝ። አንድ ለባዶ መሆኑ እንዳታይ ኳስ መንካት ነው ያቃተኝ። ከዛ ለአርቴታ ደግሞ ሰግጦ ደግሞ እስቲ የበለጠ ኳሱን ስንካ ብሎ አምስት ተከላካይ አስገብቶ አሯሯጠኝ። መምታት ክሮስ ማድረግ ራያ ጋር መድረስ ነው ያቃተኝ። ችላችሁ ይሄንን ፎቶ ራሱ ማለት ነው ፓላስን ፎሎ ስለማድረጋቸው ከፓላስ ኦፊሻል ፔጅ ነው ያመጣሁት። የአርሰናል ተጫዋች ሲጨፍር ብለው ውጤት ስለማያመጡ ማለት የራሳቸው ሸፍነውታል። እንዲታይ ራሱ አልፈለጉም ተጫዋቹ አያ ሸፍነውታል። ብለርድ ለምን ሚራባ አንተ ተጫዋች የለማ ፖስተር ላይ ራሱ የሚያደርጉት ገባችኋል? ያን ያህል የተገረፈ 3 ነጥብ ራቀኝ፣ 3 ነጥብ ናፈቀኝ 3 ነጥብ ሊቨርፑልን ከለጠፍኩ በኋላ እኔም እየተለጠፍኩልን እኔም ግን ቢያንስ አንድ አቻ አግኝቻለሁ ከቦርንማውዝ ጋር አንድ አቻ አግኝቻለሁ። እዛ ወገን እኛ ለጥፈ ነው በቃ ቁልቁለት እየሸከሸከ ነው አብረን ደግነቱ ለአርሰናል የሰጠሁት ኔክስት ጌም አስተካክላለሁ በእርግጠኝነት።